ወደ ሰበር መረጃዎቹ ስናቀና 13 ሀገራትን እያዳረሰ የሚገኘው የመካከለኛው ምስራቅ ጦርነት በቀጠለበት በአሁኑ ሰዓት ኢራን አሁንም የምትተኩሳቸውን መሳሪያዎች ቁጥር እየበረታ መሄዱን ተከትሎ አሜሪካና አጋሮቿን በቀጠናው ላይ የመከላከያ ሚሳኤል እጥረት እንዳጋጠማቸው ተዘግቧል። ይህንን ተከትሎ አሜሪካ ማስተባበያ ሰጥታለች። ለረጅም ጊዜ የሚያዋጋ ክምችት አለኝ ስትል አስታውቃለች። በሌላ በኩል ያላቸው ክምችት እየተመናመነ የሚገኘው ሳውዲ አረቢያና የተባበሩት አረብ ኤሚሬት ሲሆኑ ሳውዲ አረቢያ ከዚህ በኋላ ራሷን መከላከል የምትችለው ባላት ክምችት ለ4 ቀናት ብቻ ሲሆን የተባበሩት አረብ ኤሚሬትስ ደግሞ ለ1 ሳምንት ብቻ መሆኑ ተዘግቧል። ይህ ጉዳይ ደግሞ በቀጠናው ያለውን ትኩሳት የበለጠ እንደሚያጭረው ሲዘገብ፣ በሌላ በኩል በቭላዲሚር ፑቲን የምትመራው ሩሲያ አስፈሪ መልእክትን ለምዕራባውያን ሀገሮች በአምባሳደሮቿ በኩል ለሁሉም ሀገር እንዲደርስ አድርጋለች። ይሄውም የሶስተኛው ዓለም ጦርነት ሊነሳ መሆኑን የሚያመለክት መረጃ ነው። ሩሲያ በአምባሳደሮቿ በኩል ለምዕራባውያኑ ሀገራት ለእያንዳንዳቸው እንዲደርሳቸው ማድረጓ የተዘገበው የሩሲያ መልእክት ለመሆኑ ምን ይላል የሚለውን አስፈሪውን የሩሲያን መልእክት የማስደምጣችሁ ነው የሚሆነው። በሌላ በኩል ክቡራን አድማጮች ኢራንም በከፍተኛ ሁኔታ ጥቃት እየተሰነዘረባት ሲሆን እስራኤልና አሜሪካ በጥምረት የሚወስዱት እርምጃ እየባሰ መጥቷል። የተለያዩ የኢራን አካባቢዎችም ከባድ ውድመት እያስተናገዱ መሆኑ ተዘግቧል። እስራኤል ከቴህራን በተጨማሪ ሊባኖስንም እየደበደበች ሲሆን ሊባኖስን በእግረኛ ሰራዊትም ጭምር ለመውረር እስራኤል ውሳኔ ማሳለፏም ተዘግቧል። ጉዳዩን በተመለከተ በሰፊው የማስደምጣችሁ ሰበር መረጃዎች አሉ። አብረን እንከታተለው። ወደ ሰበር መረጃዎቹ ስናቀና 13 ሀገራትን እያዳረሰ የሚገኘው የመካከለኛው ምስራቅ ጦርነት በቀጠለበት በአሁኑ ሰዓት ኢራን አሁንም የምትተኩሳቸውን መሳሪያዎች ቁጥር እየበረታ መሄዱን ተከትሎ አሜሪካና አጋሮቿን በቀጠናው ላይ የመከላከያ ሚሳኤል እጥረት እንዳጋጠማቸው ተዘግቧል። ይህንን ተከትሎ አሜሪካ ማስተባበያ ሰጥታለች። ለረጅም ጊዜ የሚያዋጋ ክምችት አለኝ ስትል አስታውቃለች። በሌላ በኩል ያላቸው ክምችት እየተመናመነ የሚገኘው ሳውዲ አረቢያና የተባበሩት አረብ ኤሚሬት ሲሆኑ ሳውዲ አረቢያ ከዚህ በኋላ ራሷን መከላከል የምትችለው ባላት ክምችት ለ4 ቀናት ብቻ ሲሆን የተባበሩት አረብ ኤሚሬትስ ደግሞ ለ1 ሳምንት ብቻ መሆኑ ተዘግቧል። ይህ ጉዳይ ደግሞ በቀጠናው ያለውን ትኩሳት የበለጠ እንደሚያጭረው ሲዘገብ፣ በሌላ በኩል በቭላዲሚር ፑቲን የምትመራው ሩሲያ አስፈሪ መልእክትን ለምዕራባውያን ሀገሮች በአምባሳደሮቿ በኩል ለሁሉም ሀገር እንዲደርስ አድርጋለች። ይሄውም የሶስተኛው ዓለም ጦርነት ሊነሳ መሆኑን የሚያመለክት መረጃ ነው። ሩሲያ በአምባሳደሮቿ በኩል ለምዕራባውያኑ ሀገራት ለእያንዳንዳቸው እንዲደርሳቸው ማድረጓ የተዘገበው የሩሲያ መልእክት ለመሆኑ ምን ይላል የሚለውን አስፈሪውን የሩሲያን መልእክት የማስደምጣችሁ ነው የሚሆነው። በሌላ በኩል ክቡራን አድማጮች ኢራንም በከፍተኛ ሁኔታ ጥቃት እየተሰነዘረባት ሲሆን እስራኤልና አሜሪካ በጥምረት የሚወስዱት እርምጃ እየባሰ መጥቷል። የተለያዩ የኢራን አካባቢዎችም ከባድ ውድመት እያስተናገዱ መሆኑ ተዘግቧል። እስራኤል ከቴህራን በተጨማሪ ሊባኖስንም እየደበደበች ሲሆን